በጣም ያስገረመን ሰይጣን ራሱ ገነት ይገባል ይላል የኦርቶዶክስ መጽሐፍቶቻችን ገድለ ተክለ ሃይማኖት ላይ። እንደዛ የሚል ነገር የለም። ቢመጣስ ጌቸው? አዎ የለም። ኦኬ ብናሳይህስ? እንዳለ ካለማ ደስ ይለኛል። እስኪ ደስ ብቻ ነው የሚልህ? እናየውና እንግዲህ ምን እንደሆነ እናረጋግጣለን። ኦኬ ኦርቶዶክስ ነህ? አይ በጣም ጥሩ። እሺ ኢምራን እየከፈትክልኝ ነው ገድለ ተክለ ሃይማኖትን በመጽሐፉ አለ ትልቁ መጽሐፍ እዚህ ዙም እርግጠት መጽሐፉ ላንብብለት። ቆይ አንዴ ሳላ ግን እዚህ ጋር መጽሐፍ አለብኝ። የለም ነው ያለው አይደለ? የለም ነው ያለው እንዳደረሱ። እሺ የለም የሚለው መጽሐፉልኝ ቀጥል። ያው መጽሐፍ ኦኬ ገድለ ተክለ ሃይማኖት ተአምረ ተክለ ሃይማኖት መልክዓ ተክለ ሃይማኖት በግዕዝና በአማርኛ ይላል። እንደዚህ ይላል 51ኛ ምዕራፍ ጌቾ 51ኛ ምዕራፍ። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ክቡር አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር መደብ ቆሞ ክቡር አባታችንም ሄዶ በእጁ ያዘው። ኦኬ ያን ጊዜውም እጡ ወደ ቀና ኃይሉ ደከመና ለሁሉ በግልጥ ታየ። ያ ሰይጣን ለሁሉም ታየ። ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችንም ስምህ ማን ነው አለው። ባህር አልቅም ነው አለው። ክቡር አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያዬ መመለስ አይቻለኝም፣ በማተብህ ስልጣኔን ሽረሃዋልና አለው። አባታችንም ተክለ ሃይማኖት ወስዶ ገዝሮ ሲባል ገርዞ ማለት ነው። እንትንም ቆርጦለት ወደ ፍጹም ክርስቲያንነት አገባው። ስሙንም ክርስቶስ ሀርዩ ብሎ ጠራው። ክቡር አባታችንም ሊያገለግለው ኖረ። ከጥቂትም ቀን በኋላ የምንኩስናውን ልብስ አልብሶ ወደ አባቱ ወደ ባዕቱ አገባው። ይህችውም ደብረ አስቦ ናት። ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወደው ሆነ ይላል። ይኸው ጌቸው። እሺ ስለዚህ እዚህ ጋር የተረዳሁት ነገር አንድ ነገር አለ ማለት ነው። ሰይጣን መንግስተ ሰማያት ገብቷል አልገባም? መጀመሪያ ሰይጣን ሊገባ አይችልም እንዴ? ይኸው ከላይ ያነበብነውስ ያነበብከውን እኮ ሰምቻለሁ። ሰይጣን አልገባ። ይሄ ምንድን ነው የሚለው? ሰይጣኑም እሺ እኮስ የገባው ማን ነው? ዙሮ አባታችን ተክለ ሃይማኖት መከረውና ስማኛ እንዴ። እሺ አባታችን ተክለ ሃይማኖት መክሮት፣ እሺ ከዛ በኋላ ልቡንም ገጽሶለት፣ እንግዲህ መቼም እኮ የማይቀየር ሰው የለምና ተቀይሮ መለኮሰ። ስለዚህ ወደ ገነት ገባ ነው እንጂ የሚለው ሰይጣን ምንድን ገባ አይደለም። የተመከረው ማን ነው? የተመከረው ሰይጣኑ። ወደ ገነት የገባው ማን ነው? ልቡን ገዝሶለታል። ተገዝሷል ልቡ፣ ችግር የለውም። ግን ገብቷል አልገባም? ሰይጣን ልቡ ስለተገዘዘ ሰይጣን የሆነበት ምክንያት ምንድን ነው? ሰይጣን ተፈጥሮ ነው፣ ባህሪ ነው። ኦኬ ክርስቲያን ሆነ ሰይጣን። ክርስቲያን ከሆነ በኋላ መነኮሰ፣ ተገረዘ፣ ገዝሮ ይላል። እንትኑን ቆረጠለት ነው ተገዘረ እንደ ወንድ ልጅ። ከዛ ገነት ገባ ይላል። አንደኛ ሰይጣን ባህሪ ነው። ሰይጣን ሲባል ተገረዘ ማለት እሺ ተገረዘ ማለት አሁን ብልቱን ተቆረጠ እንደማለት ነው። አሁን አንተ ያሰብከው እንዴት ነው ታዲያ? ልቡ ተገዝጾለት የት አለ ልቡ? ልቡን ገረዘው ነው የሚለው። ልቡ ተገጸጸለት፣ ልቡ ተከፈተለት።
ገዘረው ነው የሚለው እንጂ ልቡን እንደዚህ ያደረገለት አይደለም። ያ ሰይጣን ክርስቲያን ሆነ። ቆይ መጥፎ የነበረው ሰይጣን ጥሩ ከሆነ በኋላ ገነት ገብቷል አልገባም? ጥሩ ከሆነማ ገባ። በቃ እሱን ያልኩህ። አየው ጥሩ ሰው ገነት ይገባል። ራሱ ሆኗል። እሱን አንሳለት። ልቡን እኮ አዳነ። መናኩሴም ሆኗል። ሰይጣን መናኩሴም ሆኗል። መነኩሴ እኮ ሆኗል። ከዛ በኋላ ገነት ገባ ይላል እግዚአብሔርን ሲያገለግል ቆይቶ። ስለዚህ እኛም ያለው ይህንን ነው። በቃ ከተገረዘ በኋላ ጥሩ ምናምን እንደዛ እግዚአብሔርን የሚያገለግል ደስ የሚያሰኝ ስራ ሰርቶ ከዛ በኋላ ገነት ገባ ይላል። በቃ እሱን ያለው። ገነት የገባው ግን ያ ሰይጣኑ ነው። ይኸው ልቡ ተገጸጸለት ማለት ነው። በቃ እሺ ችግር የለውም ይገሰጽ ልቡ። ግን ገነት ገብቷል። ገብቷል አልገባም? አትውጣ ተው አትውጣ። ገብቷል። በቃ ወደድክም ጠላህም ገብቷል። አይምራን ቤተክርስቲያን ሄዶ መሳለም ከፈለገ ይሄ ነው። እሺ የሰይጣን ቤተክርስቲያን ይሄ ነው። ሄዶ መሳለም ከፈለገ አረተው። እሺ ወላሂ ይሄ ነው ቤተክርስቲያኑ። እዚህ ነበር ሲያገለግል የነበረው ደብረ አስቦ። እሺ እዚህ ነበር ሲያገለግል የነበረው እና የደብረ አስቦ ይሄ ነው። ከፈለገ እዚህ ሄዶ ያገለግል ማለት ነው። እሺ ያጀማ አሁን የተነሳው መሰለኝ ሀሳቡን አንድ ልዝገመው ማሳለ በጣም ገርሞኝ እኮ ነው። አስቡት ያጀማ ሰይጣን ተገርዞ ብልቱ ተቆርጦ ማለት ነው። ከዛ በኋላ ያው ዘይት ማዘጋደግ የሚያምሩ እንደው ይገርማል እኮ ሳላ ክብር አባታችን ሲያገለግል ኖረ። አንዴ ከጥቂት ቀን በኋላ የምንኩስናውን ልብስ አልብሶ መነኩሴ ይሆናል። ስለዚህ በክርስትና ሰው ብቻ ሳይሆን ሰይጣን ራሱ መንኩሶ ነበር ማለት እሱ ራሱ የት ነው ያለው? ከአዳም ጋር ወይም ደግሞ ከነቢያት ጋር መንግስተ ሰማይ ገብቷል። እና ስለዚህ ክርስቲያን ወገኖች ሰይጣን በእናንተ መነኩሴ ነው፣ ክርስቲያን ነው። እሺ ቤተ ክርስቲያን ይሄ ነው። ቀጥል ሳላ መሳለም ከፈለጋችሁ ያው ፎቶ ጨርሻለሁ። ማርታ ምን ትያለሽ እዚህ ላይ? አይ እኔ ማለት እኔ እውቀት ስለሌለኝ ያን ያክል ቦታውን በደንብ ከምን አንጻር ነው የሚለውን በደንብ ማወቅ ያስፈልጋልና ሙሉ ታሪኩ እኮ ነው። ከምን አንጻር አይደለም፣ ሙሉ ታሪኩ ከመጀመሪያው እስከ መጨረሻው እኮ የተነበበው ሰይጣኑ ከተያዘበት እና ከሰውየው እስከወጣበት ገነት እስከገባበት ምዕራፍ 51 ሙሉ እኮ የተነበበው 51 ከ1 እስከ መጨረሻው ነው ያነበብነው፣ እስከ ታሪኩ መጨረሻ። ኦኬ 51ኛው ነው። እሺ ማንበብ ከፈለግሽ 51ኛው ተአምር ገድለ ተክለ ሃይማኖት 51ኛው ተአምር ቼክ ማድረግ ትችላለሽ። ባቅላባ። እሺ ሰላም ነው። አለን ሀሳብ አለ። የአሁኑ ላይ ተቃርኖ አለ። የአቡነ ተክለ ሃይማኖቱ እንግዲህ መጽሐፉ አሁን ያነበባችሁት እንደዛ ከሆነ ስህተት ይመስለኛል። ግን እንደዛ እኛ የተማርነው እንደዛ አይደለም። ከሆነ አይደለም ነውም ከሆነ ሳይሆን ነው። አይ እንደዛ አይደለም። መጽሐፉን ላስከፍትና አንተ እጅ ያለውን ላሳይ። እዛ ላይ አንተ እጅ ያለውን ስታነባው አይቻለሁ። እንደዛ ሚል ከሆነ አትበላ። ከሆነ አትበል። ከሆነ የጥርጣሬ ቃል ነው እንደምትሉት ከሆነ የሚባለው ነገሩ ውሸትም ሊሆን ይችላል። ያንን ነገር ነው። እንደዛ አይደለም ነው ብለህ ጀምር። እንደዛ ነው መልሱ ደግሞ ይሄ ነው ብለህ ጀምር እንጂ ከሆነ የሚል ነገር የለም እዚህ ነገር። እኮ እንደዛ አይደለም። አንድ ባቅላባ ሲቀጥል መጽሐፉ በብዙ ቅዱስ ሊቃውንት በዘኢትዮጵያ አቡነ ጳውሎስ የታተመ መጽሐፍ ነው አይደለ? እትሙ ራሱ መጽሐፉ ራሱ አለ። ስለዚህ ተሐሳት የምትል ከሆነ የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ቃል ሶሪ የቤተክርስቲያን መጽሐፍ ተሐስቷል ማለት ነው እያልክ ያለሁ ማለት ነው። እና ንስሐት መግባት አለብን። ሳላቀጥል እንትን ነው ሴጣን ያደረበት ሰው ነው የተገረዘው እንጂ ሴጣን ራሱ አይደለም። ሲጀመር መንፈስ ሴጣን ሊገረዝ አይችልም። አይደለም እንደዛ እንዳልሆነ ላሳየ እና እንደዛ እንዳልሆነ ላሳየ እኮ መጽሐፉ ልክ አይደለም እያልኩ እኮ ነው። መጽሐፉ ልክ አይደለም። ልክ የሆነ ነው። ወጣ አንድ ስልክ ነው ያለኝ። ያው አንተ ስለማይት ንገረኝ፣ እኔ ከፍትልሃለሁ። እኔ 2 ስልክ አለኝ አልከኝ። ንገረኝ፣ እኔ 2 ስልክ አለኝ። አንድ ስልክ ካለ አንተ። አይ እየነገርኩ እኮ ነው። አጣርቼ መጽሐፉን ይሄ ልክ አይደለም አይደል ያልከው? ይሄ ልክ አይደለም አይደል ያልከው? ልክ የሆነውን እንመልከታ ሁለታችንን። አይ በሌላ መጽሐፍ ስላየሁት
ሴጣን ያደረበት ስለዛ ሰው ነው እንጂ የሚነገረው ሴጣን መንፈስ ነው፣ ሊገረዝ አይችልም። ንገረኝ መጽሐፉን። አንድ ስልክ ነው ያለኝ። 2 ስልክ አለኝ እኔ። ንገረኝ መጽሐፉ። እና እኔ ጋር ያለ መጽሐፍ አንተ ጋር ላይኖር ይችላል እኮ። ንገረኝ፣ ስሙን ንገረኝ። እኔ ሁሉንም መጽሐፍ አለኝ። ገና ወጥቼ ምናምን እንዴ መጽሐፉን አትናገርም? ዝም ብለህ ለምን ትወጣለህ እንዴ? ገድለ አቡነ ተክለ ሃይማኖት እኮ ነው መጽሐፉማ ራሱ። እኔ አለኝ። የትኛውን ቅጂ ነው እኮ ገና ወጥቼ ፈልጌ ነው። ስለ ሌላ ብናወራ አይሻልም? ለምን ትፈልጋለህ? እና ለጥፈው። ይሄው ካሜራ ሳከፍት ኦኬ መለጠፍ ትችላለህ። ስክሪን ላይ መለጠፍ ትችላለህ እኮ። ገና ፋይል ውስጥ ገብቼ አውጥቼ ስክሪንሻት አድርጌ ይዘና ጠብቀሃለሁ። ይዘና በአንድ ስልክም ማሳየት ይቻላል። ባይዞ ያሳያለሁ። ከፈለክ እንዴት እንደምታሳይ እንዲሁ መለጠፍ ትችላለህ። ዝም ብለህ ፊት ለፊት ፕሮፋይል ላይ መለጠፍ ትችላለህ። ኦኬ ስለ ሌላ ማውራት አንችልም? ምን ትላለህ ኢምራን? በቃ እዚህ ጋር ከሌለው አይበቃውም? ወይም ደግሞ በቃ ይሄን የቤት ስራ ውሰድ። ያኛው መልሳ እንደዛ ከሆነ ይቻላል። ተገልጋይ ሆነ በቃ ና ቆይ አንዱን እናመጣለህና አሁን አንድ ላይ አድርገህ ትፈልጋለህ። አንድ ላይ አድርገህ ሁለቱንም ትፈልጋለህ። ያኛውን ክፈትልኝ። ተአምረ ማርያምን ይኖራል። እሺ ጥያቄ መጠየቅ ይቻላል? ዛሬ ጥያቄ የምንቀበልበት ቀን አይደለም። ጥያቄ የምንቀበልበት ቀን እናሳውቅና በዛ መጠየቅ ትችላለህ። ሳላ እንትን እንዳይል አሁን መካት እንዳይችግር ግን ያ ጥያቄ የተቀበልካት ነበረ እኮ ወይ ትጠይቃለህ። አይሰማም? እያስፈክርኩልህ ላስፈክርልህ እንዲረጋ በል ሳላ ወይ ከመለሰ በኋላ ይጠይቅ። ችግር የለውም። መካት እንዳይሆን ይጠይቅ ከመለሰ በኋላ። አንተ ካልክ እንትን እላለሁ እንጂ እንግዲህ ጥያቄ የምንቀበልበት ቀን አለ። ግን ከአንተ በኩል ከመጣ ችግር የለውም እቀበላለሁ። ጥያቄ ግን አንድ እንድትመልስ የምንፈልገው ይሄ ተአምረ ማርያሙን ነው። በተአምረ ማርያም ግዕዝ ትችላለህ እንዴ? ባቅላባ ግዕዝ ትችላለህ? ቁጥር ግዕዝ አይ ብዙም አይደለሁም። በቃ ችግር የለውም። ያዝ ከቁጥር 11 ይመስለኛል ካልተሳሳትኩ፣ እኔም አልችልም። እና ከአንድ ጀምሮ ከላይ ጀምሮ ወደ ላይ አድርግልኝ። ምን ይላል መሰለህ? ሴጣን የሆነ ጊዜ ማርያም ሴጣንን ለማናኮሳት ትሰጣለች ይላል። ሁለተኛውም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰው መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣላቸው። መነኮሳትም አይተው አምላክን የወለደች እመቤታችን ያደነቋት። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለህ አሉት። እሱ ግን ካልበቃችሁስ ልቦናችሁ ያሰበውን እጨምርላችሁ ዘንድ እዘዙኝ አላቸው። የዚያች ሀገር ሰዎችም እርስ በርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነን ነበረ፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህን ሰይጣን ከሰጠችን በኋላ ከድካማችን ሁሉ አርፈናል ተባባሉ ይላል። እና ሰይጣን የሰዎችን ድካም ያሳርፋል። የቤት ስራዎችን ይጨርሳል። ወፍጮ ሄዶ ያስፈጫል፣ እንጨት ይለቅማል፣ ቤት ውስጥ የሚሰራው ነገር ይሰራል። ደስ አለን፣ ደስ አሰኘን የሚል ነገር ስራን ይሰራል። እና ይሄ ጤናማ ግንኙነት ነው ወይ በሰዎችና በሰይጣን መካከል ያለ? ሰይጣን ለሰው ልጆች ጠላት ነው እንጂ እንዴት ነው እንደ ሰራተኛ ቤት ውስጥ ተመልሶ ኩሽና ገብቶ የሚሰራው? ይሄ እኔ የምረዳው ሰዎች እነዛ መነኮሳት ያው በእግዚአብሔር ለእግዚአብሔር የተገዙ ስለሆኑ የእግዚአብሔር ኃይል ስለተሰጣቸው ይህንን ስላሸነፉት እንደፈለጉት እያደረጉት ነው ሀሳቡ ይመስለኛል። እንደዛ አይደለም። እንደፈለግ ማዘዝ የምትችለው ከሱ በላይ ስትሆን ነው እንጂ ማርያም ሰጣችን ያሉት እና ማርያም ሰጣችን ነው ያሉት። አንደኛ እሱ ነው። ሁለተኛ ኃይሉ ተዳክሞ ነው ያልከው። ኃይሉ አልተዳከመም። 200 ሰዎች የማይሸከሙትን እሱ የሚሸከመው ኃይሉ ተዳክሞበት አይደለም። አንደኛ እዛ ላይ 200 ሰዎች የማይሸከሙትን ተሸክሞ ስላለ ኃይሉ አልተዳከመም። ኃይሉ ተዳከመ ስል ለሰው ልጆች የሚያመጣው ስቃይ የሚያመጣው መከራ ያንን ገተውት ያንን አሸንፈውት እንደፈለጉት እያዘዙት ነው እያልክ ያለው። ስለዚህ ወዳጅ መሆን ይችላሉ። በዚህ ደረጃ ሰይጣን ተመልሶ ከሰው ጋር
ወዳጅማ አይደለም ስላሸነፉት ነው እኮ እያዘዙት ያሉት። ወዳጃቸው ቢሆንማ እንዴት እንደዚህ ያለው ቤት ውስጥ ተመልሶ በዚህ ደረጃ እንደዚህ ወጥ ምናምን መስራት ይችላል ሰይጣን? እግዚአብሔር የሚሳነው ነገር የለም። እንደፈለገ ላይ እንኳን እሱ እንስሳትም እንደዛ ይችላል። ጥሩ። ስለዚህ የጥንት ክርስቲያኖች ከሰይጣን ጋር እንደዚህ አይነት ቁርኝት ነበራቸው ነው ወይ? ይምራን ሳይሆን በቃ እንደፈለጉ አዘዙት ነው ሀሳቡ። በቃ ተስተሃል። ሀሳቡን ራሱ አጠቆመ እያደለ ታያዝናለህ። ያዙት መነኮሳት ብቻ አይደሉም፣ ሰዎች ያዙት ነበረ። የከተማ ሰው ነው የሚያዘው። እሺ አየህ አይደለ? አላነበብከውም መጽሐፉን። አንደኛ። ሁለተኛ ደግሞ ያደረገችው ማርያም ናት። ማርያም ያደረገች ለከተማ ሰዎችን ለመነኮሳቱ ያገለግላቸው ብላ ሰጠቻቸው እና ያገለግል ነበረ። እንዲሁም አያምፅም ነበር። ከሱም አልፎ ደግሞ ተመከት እንደሚል እዚህ ጋር ያው መነኮሳቱ ተመከት ዳግመኛ መንጨት ይሸክም አዘዙትና 200 ሰዎች መሸከም የማይችሉትን ተሸክሞ አመጣቸው። መነኮሳት ሊያምፅ አይችልም እኮ ብሮ በቃ ተገዝተዋል እኮ ይሄንን ተገዝተዋል ወይም ተይዘዋል። በቃ የትም ሊፍጨረጨር አይችልም። ከዛ አንጻር ነው የምናየው። ይሄ ያደረገችው ማለት አንዴ ይሄ ያደረገችው እመቤታችን ኃይል አላት። የአምላክ እናት ናት። እመቤታችን እንደዛ አደረገችው ትችላለች። ስለዚህ ማርያም ያደረገች ያዘችው እንዲታዘዝ አደረገችው፣ አዘዘችው። ይቻላል እመቤታችን እንደ ባሪያ ያገለግላችሁ ብላ ምን እንዲያደርግ ያስ እንደ ባሪያ ባሪያ አይደለም። ከዛ በታች ስም ቢኖር ማንንም ያገልግል አልኩኝ እኮ ምን አዲስ ነገር እኮ አላወራም። የሚያገለግለው መነኮሳትና ሰዎች ነው አይደል? ክርስቲያኖችን የሚያገለግላቸው አይደለ? ሰይጣን ነው አይደለ? የትኛውም ሰው ሊያገለግል ይችላል። የትኛውም መነኮስም የሆነ ምንም በቃ እና እኛ ማሰባችን ይሄ ነው። ስለዚህ ሰይጣን ማርያም አዛው ማርያም እንዲታዛ አድርጋው እንደ ባሪያ አድርጋው እየሄደ ዱቄት አስፈጭ ነበረ፣ ልብስ ያጥብ ነበረ፣ ምግብ ይሰራ ነበረ። ለማን? ለቤተ ክርስቲያን መነኮሳቶችና ለሰዎች። ይሄ ነው ትክክል። ምንም ችግር የለውም። ሊሆን ይችላል አልኩ እኮ ምን ችግር አለው? ይሄ አቅም አለ እኮ እንግዲህ ከነሱ በታች አድርገውታል። በቃ እኛ ሀሳባችን ይሄ ነው። ሀሳባችን እናመሰግናለን። እሺ አሁን ጥያቄ ልጠይቅ። እሺ በቃ ጋር እዚህ ጋር እናጠቃለን። እንዴ ጥያቄ ልጠይቅ ትጠይቃለህ? ግን አንዴ ከሚት አድርገህ እሺ። ሌላ አይ እናጠቃለን ሚት አድርገው እንዴ ሚት አድርገህ እሺ። ያጀማ አያቻ በቃ ዘጋን። ወገናችን ባቅላባ ተመስገን። እሺ ተመስገን። ተባረክ ማለት ተባረክ። ከኛ ጋር አንዳች ሀሳብ ያለ ለምን ያለው ይሄ ነው። እኛ ምንድን ነው ያለው? ሰይጣን የእናንተ አገልጋያችሁ ነው። እየመጣ ዱቄት ያስፈጫል፣ ልብስ ያጥፋ፣ ሲቀጥል ደግሞ እንጨትም ይለቅማል። እና ስለዚህ ሰይጣን ጠላታችሁ ሳይሆን አገልጋያችሁ ነው። አገልጋያችሁ ነው ስትል ከምን አንጻር ነው አገልጋያችሁ? እንደ ባሪያ ያገለገለ እኮ ነው፣ ልብስ እያጠበ እኮ ነው። ብራዘር ከዚህ በላይ ምን ያርግልህ? ተሸንፎ ነው እየተገዛ ያለው። የተሸነፈ ይገዛል። ወንድሜ እያገለገለ እኮ ብራዘር እኮ ተሸንፎ ነው ያገለገለው። አዎ ተሸንፎ ማርያም አዛው ልብስ እያጠበን ያለ የስ ከሷ አቅም በላይ ሊሆን ስለማይችል አሸነፈችው፣ ተገዛ። ባቅላባ በግድ ነበር እንደ እንጨት ሲሸከም የነበረው በግድ ነው እንደዛ ሲያደርግ የነበረው? አዎ በግድ ነው እንጂ ወዶ ነው እንዴት አለ? በቃ ይሄ ነው ጉልበት ብዝበዛ የሚባለው ይሄ ነው። አስገድደው ለሰይጣን አዘንክለት። ኧረ ግድ የለም አሁን ጥያቄ ልጠይቅህ። ግድ የለም ሳላ ቆይ ወላሂ ጉልበት መሰጣቸው እኮ አይደለም። አስበው የከተማው ሰዎች መውሉ እኮ ነው የሚያገለግለው። ለእነሱ ለሁሉም ወፍጮ ይፈጭላቸዋል፣ ልብስ ያጥብላቸዋል። እና ከዚህ በላይ ብዝበዛለ እንዲ ባለ እነሱ አንተ ሰይጣን እኮ ነው ከገነት ያስወጣ አካል እኮ ነው። እንዴት ነው እንደዚህ የምትለው? አንድ ረጋበ አሁን ከድካማችን ሁሉ አልፋ ነው። ስለዚህ ሰዎች ተቀምጠው በቃ እንደ መዳም ይሆናል። እሱ ደግሞ የመዳም እንትን አገልጋይ ሆናል። ተቀምጦ በስነ ስርዓት ያገለግላል፣ ልብስ ያጥባል፣ ያገለግላቸዋል። ስለዚህ ባቅላባ ሰይጣን ጠላት ሳይሆን ልብስ አጣቢ ሰራተኛ ነው ማለት ነው። ብራዘር እሺ፣ ጠላቴ ነው ብሮ፣ ጠላቴ ነው። ማርያም ልብስ አጣቢ ያደረገችዋል እኮ ጠላት ሆነው አሸነፈችው። ለህዝቡና ለመነኮሳት እንዲታዘዝ አደረገችው። ምንም እኮ ይሄ ግራ የሚያጋባ አይደለም። ስለዚህ ቆይ አንዴ ሀሳቡን መሰል። ስለዚህ በክርስትና ሰይጣን ተሸንፎ ያገለግላቸዋል። ትክክለኝ ሰይጣን ተሸንፎ ያገለግላቸዋል። ይህንን በነገራችን ላይ ተአምር ነው ወንድሜ፣ ይሄ ተአምር ነው። ለሁሉም ማለት አይደለም፣ ከስንት አንድ የሚገለጽ ነገር ነው። አሁን መሸሽ ጀመርክ። በቃ መሸሽ አይደለም፣ ተአምር ነው። ለሁሉም አይደለማ ተአምር አንድ አይነት አሉ የሀገሩ ሰዎች አይሰማም። ለክፈካ ያልኩ ለሀገሩ ሰዎች ምን ነው? ተረጋጋ እንጂ የሀገሩ ሰዎች አይታይም። ስለዚህ ለሀገር ሰው ነበር የሚያገለግለው። ጨርሻለሁ። ሳላ አጠቃለሁ። ከዛ ይጠይቅ ጥያቄው በቃ ጥያቄህን ትጠይቃለህ። እኔ አሁን ቢኖር ጥሩ ነበረ ልብስ እንዲያጥብልን። ለአሁን ችግር የለውም። እሺ ጥያቄ ልጠይቅ።
ያጠይቀ ማለት የሰው ልጅ ሲፈጠር በእናንተ በእርግጥ በደንብ አላውቀውም፣ ግን ከገነት የወጣችሁት እንዴት ነው? ኦኬ፣ እኛ ገነት ውስጥ አልነበርንም ከመሰረቱ። እኔ ከገነት አልወጣውም። ከገነት የወጣው አዳም ነው እንጂ የሰው ልጆች ገነት ውስጥ አልነበሩም። በመጀመሪያ ደረጃ የተፈጠሩት በምድር ላይ ነው። አዳም የተፈጠረው እዛ ቢሆንም ለፈተና ነው ጌታ አምላካችን ወደዛ ያስገባው። ስለዚህ ፈተናውን ሲወርቅ ወደ ምድር አመጣው። ወደ ምድር መምጣቱ ደግሞ አስቀድሞ የተወሰነ ውሳኔ ነው። እዛ ውስጥ መቀመጡ ደግሞ ለፈተና ነው። ስለዚህ አላህ ሱብሓነሁ ወተዓላ አዳምን ሳይፈጥር በፊት በምዕራፍ 2 ቁጥር 30 ላይ ኢኒ ጃኢሉን ፊል አርዲ ኸሊፋ አለ። እኔ በምድር ላይ ምትክን አድራጊ ነኝ አለ። ስለዚህ አንዱ ምትክ የሚደራረገው መሬት ላይ እንጂ ገነት ውስጥ እንዳልሆነ አላህ አስቀድሞ ስለተናገረ የኔና የአንተ የሁላችንም ምድር ላይ መምጣታችን ወይ ምድር ላይ መፈጠራችን አስቀድሞ የጌታ አምላካችን ውሳኔ ነበር እንጂ የአዳም የጥፋቱ ምክንያት መንስኤ አይደለም። ኦኬ፣ ከገነት ውስጥ አይደለም የተፈጠራችሁት? እኔ እዚህ ነው የተፈጠርኩት፣ እዚህ ኢትዮጵያ ውስጥ አይደለም። ከመነሻው ነው። ምን እንትን የምልህ ለምን ትቀልዳለህ? ቁም ነገር እኮ ነው የማወራው እኮ እኔም ቁም ነገር ነው የማወራው። ገነት ውስጥ አልተፈጠርኩም። የተፈጠርኩት እሺ፣ አዳም የት ነው የተፈጠረው? እዛ ገነት ነው። እሱ አዳም ነው፣ እኛ አይደለንም። ከገነት ለምን ወጣ? ከገነት መውጣቱ አንደኛ ጌታ አምላካችን ቅድመ ውሳኔ ነው ወደዛ ቦታ ያስገባው። ከመሰረቱ ለፈተና ነበረ። ፈተናውን ሲወርቅ ምድር ላይ መጣ። ምድር ላይ መምጣቱ ምንድን ነው? ጌታ አምላካችን አስቀድሞ የወሰነው ነገር ነው። ፈተናው ሲወድቅ ሲል ገነት ላይ ነው የተፈተነው? ገነት ውስጥ ነው። አትብላ የተባለው ገነት አይደል እንዴ? ከዛ ከበላ በኋላ ወደ ምድር አወረደው ማለት ነው አይደል? ወደ ምድር መጣ። ስለዚህ አሁን እዛ ውስጥ ተፈተኑ። ስለዚህ በኃጢአቱ ነው የወረደው አይደል? ምን በኃጢአቱ ነው የወረደው? እሱ ከገነት መውጣቱ ያ ፈተናውን ከመውደቁ ጋር ይገናኛል። ግን እስቲል ደግሞ የጌታ አምላካችን ቅድመ ውሳኔ ነበረ። ወደ ምድር መምጣቱ የጌታ አምላካችን ቅድመ ውሳኔ ነበረ። ይህንን ራሱ አዳም ሲናገር ጌታ አምላካችን እኔን ከመፍጠሩ አስቀድሞ ከ40 ዓመታት በፊት የወሰነ ነገር ነው ብሎ ተናግሯል። ስለዚህ ከዛ መውጣቱ የጌታ አምላካችን ቅድመ ውሳኔ ነው። እዛ ውስጥ መግባቱ ግን ለፈተና ነበረ። ከፈተናውን ደግሞ እኛ እንድንማር ነበረ ነው። ስለዚህ ከገነት ያስወጣው በቃ ፈርዶበት ወደ ምድር በላቡ ጥሮ ግሮ እንዲበላ ነው ያወጣው ማለት ነው። ያ ምድር ላይ መሆናችን አስቀድሞ አላህ የወሰነው ነገር ነው። ምትክ ትደራረጋላችሁ ያለው ጀነት ውስጥ አይደለም ከመሰረቱ። ኦኬ፣ አላህ ሱብሓነሁ ወተዓላ ሁሉ ነገር አስቀድሞ ያውቃል እሱ ወደ ምድር እንደሚመጣ። እዛ ውስጥ ያስገባው ለፈተና ነበረ። ከፈተናው ደግሞ እኛ እንድንማር ነው እንጂ ለዘላለም እዛ ውስጥ እንዲቀመጥ አላህ አዳምን አልፈጠረውም። ሳላ አንዴ እዚህ ጋር ለመጨመር ያክል ይታያል ካሜራ? ያ ይታያል። ኦኬ፣ ተመከተ ወገናችን ሰውጥታ እንደዚህ ያለ አንብብል ቁርአን ላይ ራሱ ታሪኩ ተቀምጧል። ሰይጣንም ወደ እርሱ ጎተጎተ፣ አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላይ ላመልክትህ አለው። ከእርሷ በሉ፣ ለእነርሱ ኃፍረተ ስጋቸው ተገለጠች። ከገነትም ቅጠል በላያቸው ላይ ይለጥፉ ጀመር። አደምም የጌታውን ትእዛዝ ረስቶ ጣሰ። ይህ አደም ጣሰ፣ ከፈለገው መዘውተር ተሳሳተ። ከዚያም ጌታም መረጠው፣ ከእርሱም ጸጸቱን ተቀበለው፣ መራውም። ስለዚህ አደም ያደረገ አደም ኃጢአት ሰራ ወይም ደግሞ ወደቀ። እሱ ምንድነው? ፍሬውን አትበተማ። ከዛ ፍሬውን በላ። ከዛ አምላክ ከዚያ ጌታው መረጠው፣ ከእርሱም ጸጸቱን ተቀበለዋል። አደም ያደረገ እጁን ዘረጋና ረበና ኢነና ዘለምና አንፉሰና፣ ጌታችን ሆይ እኛ ራሳችን በደልን ማረን አለ። ከዛ አላህ ማረው። ከማረው በኋላ አላቸውም። ተመከት ጠፋብኛ እንዴ? ተመከት ከማረው በኋላ አምላክ ምን አለ? ቁጥር ስንት ነበር? ቁጥር 193 ነው። ቆይ አንዴ 123 ወዲህ 123 ነው። ዘግቶት ነው። እሺ፣ ከዛ በኋላ 123 ያው አላቸውም ከፊላችሁ ለከፊሉ ጠላት ሲሆን ሁላችሁም ከእርሷ ውረዱ፣ ከእኔም የሆነ መሪ ቢመጣላችሁ መሪዬን ተከተሉ፣ አይሳሳቱም አይቸገርም አላቸው። ስለዚህ አምላካችን ማደረገ መጀመሪያ ፈተና ወደው ከፈተናው በኋላ ይቅር ካላቸው በኋላ ወደ ምድር መጡ። ሲጀመር አደም አለይሂ ሰላም የተፈጠረው ምድር ላይ ለመኖር ነበር። እሺ ብራዘር፣ አምላካችን የፈጠረው ምድር ላይ ነው፣ ጀነት ውስጥ እንድንሆን አልነበረም። ግን ፈተናው ምንድነው? አደም ፍሬውን አትብላ ተባለ። ግን አደም በራሱ ስህተት ምን በላ? ፍሬውን በላ። ፍሬውን ከበላ በኋላ አምላካችን
ይቅር አለው። አዳም እጁን ዘረጋና አምላኬ ይቅር በለኝ አለ። ከዛ ይቅር ካለው በኋላ ተመለስ ወደ ምድር ውረዱ ካለው በኋላ ወደ ምድር ወርዶ መኖር ጀመረ። ሲጀመር የተፈጠረው አደም አለይሂ ሰላም ምድር ላይ ለመኖር ስለነበር ግን ፈተና ተፈተ። ፈተናውን ደግሞ ወደ ከዛ አምላካችን ነው ምን አስተማረው? ንስሐ ተውባ አስተማረው። ይቅር ካለው በኋላ ወደ ምድር መጣ። መቼ? ይቅር ካለው በኋላ እንጂ ለኃጢአቱ አይደለም። ግን ደግሞ ኃጢአቱ ፊክታል። አዎ ፊክታል። ጨርሻለሁ። ወንድም ሳላ ልችን ለመጨመር ነው። አንድ የመጨረሻ ልጠይቅ ይቻላል? ግልጽ ነው ይሄኛው? አዎ አንድ የመጨረሻ ልጠይቅ። ኦኬ ጠይቅ። ቁርአን ለነብዩ መሐመድ ነው አይደል የወረደው? ከነብዩ መሐመድ በፊት እስልምና ነበር? እነሱ ሲጠቀሙበት የነበረ መጽሐፍ አለ? መረጃ አለ? ያ ቁርአን ሲናገር ለሙሳ ተውራትን ሰጠነው፣ ለዳውድ ዘቡርን ሰጠነው፣ ለኢየሱስ ወይ ለኢሳ እንጂልን ሰጠነው ብሎ ይናገራል። ማ ቁርአን ነው የሚናገረው። ቀደምት መለኮት መጽሐፍት እንደነበረ ቁርአንማ ለነቢዩ መሐመድ ነው የወረደለት። ከዛ በፊት የነበሩ ሰዎች ሲጠቀሙበት የነበረ መጽሐፍ አለ ወይ? ቁርአን ምን መሰለ፣ የቀደምት ነቢያትን ታሪክ የሚናገር መጽሐፍ ነው። ቁርአን ታሪኩ በሶስት ይካፈላል። አንደኛ ጥንት ዘመን እኛ የሰው ልጆች ሳንፈጠር በፊት የነበረውን ታሪክ ይነግረናል። እንዲሁ ደግሞ በዛ ወቅት ያለው ነገር ይናገርና ወደፊት የሚከሰተውን ነገር ደግሞ ይናገራል። ፓስት ይናገራል፣ ፕሬዘንት ይናገራል፣ ፊውቸር ይናገራል። ስለዚህ አስቀድሞ በነቢያቱ ጊዜ የነበረውን ታሪክ ቁርአን ነግሮናል፣ ለሙሳ ተውራት እንደሰጠው። ቁርአንማ እንዴት ስለ ወደፊቱ ተናገረ? በፊት ሲጠቀሙበት የነበረ መጽሐፍ አለ ወይ ነው የምልህ እኮ። አለ ነው የምልህ እኮ። እሱን የነገረን ቁርአን ነው። እሺ ማስረጃ አቅርብልኛ። አለ ካልከኝ አቅርብልኛ። ይኸው እዚህ ጋር። ይሄማ ሀዲስ እኮ ነው። ማነው? ቁርአን እኮ ነው። ከምን ላምጣልህ ታዲያ? በፊት ሲጠቀሙበት የነበሩ ሙስሊሞች ከነበሩ እሱኑ ነው ቁርአን የተናገረው ነው። ይኸው እዚህ ጋር። ቁርአንማ ለነቢዩ መሐመድ ብቻ ነው የወረደው። ከዛ በፊት አልነበረም። ብቻ ምን መሰለህ? ቆይ በደንብ ስማ። ቁርአን ጥንት ዘመን አዳም ጊዜም ከአዳም በፊትም የተከሰተውን ነገር ነግሮናል ነው ይነግርሃል። መጽሐፉ አምላክ ነው ተናጋሪ። እኔ ደግሞ እሱ ቁርአን ለምን ይነግርሃል? በፊት የነበሩ ሰዎች ሲጠቀሙበት የነበረ መጽሐፍ ማነው ታዲያ የሚነግረኝ ነው? ቆይ እነዛ መጽሐፍት ዛሬ ታሉ ከሆነ ካፊሎቹ ጠፍቶ ካፊሎቹ ተበርዘው እጅ ላይ ነው የሚገኙት። የጠፉ መጽሐፍቶች አሉ፣ ድምጥማጣቸው የጠፋ ተበራርዞ ደግሞ እጅ ላይ ያለ አለ። ለምሳሌ ኦሪትን ከወሰድክ እንግዲህ በጣም የተበረዘ ያለቀለት መጽሐፍ ቢሆንም አንተ እጅ ደርሰዋል። ብዙዎቹ ደግሞ ጠፍተዋል፣ ተበርዘዋል። ያ ምን የሚል መጽሐፍ? ለምሳሌ ተውራት ተበርዘዋል፣ ኢንጂልም ተበርዘዋል። ኦሪጂናሉ አለ ተበርዘዋል ለማለት ኦሪጂናል ማምጣት ግዴታ አይደለም ተበርዟል ለማለት እንዴ። እና በምን አወቅ እንደተበረዘ? ለምሳሌ አንድ ሰው አለ። ኦኬ ፊት ለፊት ግንባሩን ተደፍቶ ወደቀ። ሰውየው ሞተ፣ ሊቀበር ነው። ያ ሰውዬ ሞቷል አልሞተም? ምን እንዴት አንድ ሰው ለምሳሌ ሬሳ አይተሃል አንተ፣ የሞተ ሰው። እሺ ሰውየው ሞቷል አልሞተም? ሞቷል ለማለት በህይወት እያለ ማየት ግዴታ ነው? ለምን? እየሞተ እኮ በአካል አይቼዋለሁ። አንተ ባመጣው ሎጂክ ይሄ የተበረዘውን እኔም አይቻለሁ እጅ ላይ። እሺ ነገር ግን ይኸው አንተ እጅ አለ ተበራርዞ ቁጭ ብሎ። የት አለ? ኦሪት ይኸው እጅ ላይ ይኸው እዚህ ጋር ኦሪት አንተ እጅ አለ ተበራርዞ ቁጭ ያለው። ይኸው አንተ እጅ ሬሳውን አይቻለሁ እኮ። መበረዙ እንዴት አረጋገጥ? ትክክለኛ ሁኔታ አለ ነው የምልህ። ምን መሰለህ? መበረዙን ለማወቅ ያልተበረዘው እጃችን ላይ መኖር አይገባም። ሬሳ አይተህ ሞቷል ለማለት በህይወት እያለ ማየት አይጠበቅብህም። ሬሳ ካየ ሬሳ ነው፣ በቃ ሞቷል ሰውየው። በህይወት እያለ እኮ አላየሁትም ስለዚህ አልሞተም አትልም። ሰውየው አንድ ነገር እኮ ይኸው ስማኝ አንዴ ቆይ አዳምጥ። አንድ ነገር ተበርዟል ለመባል ያልተበረዘው ማምጣት ግዴታ አይደለም። ያልተበረዘው ካለማ ሲጀመር ተበርዟል ለምን እንላለን? ልክ አሁን ሬሳ አይተህ ሰውየው ሲበላ ሲጠጣ ሲራመድ እኔ አላየሁትም ስለዚህ ሞቷል አልልም አትልም። ሬሳ ካየህ የሞተውን ካየህ በህይወት እያለ ሰውየውን ማወቅ አይጠበቅብህም። ባታውቀው እንኳን ሬሳውን ስላየ ልታረጋግጥ ትችላለህ። እኔም አንተ እጅ ያለውን የተበረዘው መጽሐፍ አየሁኝ።
በቃ ተበርዟል። አንዴ ልንገራ። ማስረጃው ምንድን ነው? ማስረጃው ታሪክ ነው። ማስረጃው ቁርአን ነው። ማስረጃው መጽሐፍ ቅዱስ ነው። ማስረጃው ቤተ ክርስቲያን ነው። መጽሐፍ ቅዱስ ለመበረዙ ይሄ ሁሉ ማስረጃ አለ። እሺ አንዴ ደግሞ ልንገርህ። አሁን ባመጣኸው አንተ ልጅ አንድ ሰው ተደፍቶ አየሁት አልከኝ፣ መሞቱ አረጋገጥኩኝ አልክ። ያረጋገጥከው ስለሞተ ነው ስለሞተ ስላየኸው ነው እንጂ ዝም ብለህ እሱ በሌለበት መሞቱን ስላልክ ሬሳውን ስላየው መሞቱን አረጋገጥኩኝ። አይተነፍስም ሰውዬው። ልክ እንደዚሁ መጽሐፉ ተበርዞ እያለ ማት አለብን። ግን አዳምጠኝ ሞቷል ለማለት አንዴ በህይወት እያለ ስላዳመጥኩ ማለት ነው። ልክ እንደዚሁ መጽሐፉን መበረዙን የምታውቀው ያልተበረዘ መጽሐፍ ሲኖርህ ነው። ስታስተያይ ስታረጋግጥ ነው እንጂ ዝም ብለህ ተበርዟል የምትል ከሆነ ይህ ስህተት አይደለም፣ ያፈርስም። አይደለም ሬሳ አይተን ሞቷል ስንል ሳይሞት በፊት ማየት አለብን ሰውየው። ሬሳው እንደሞት አይተዋላ፣ በአይንህ አይተዋል። ይሄ ሬሳውን አይቻለሁ እኮ ነው የምልህ። እጅ ላይ መጽሐፍ ቅዱስ አይቻለሁ። ይኸው የተበረዘውን መበረዙን እንዴት ታወቅ በላይ እኮ በምን አወቅ? ያልተበረዘ መኖር አለበት በላይ እሱ ልንገርህ። መበረዙን እንዴት ታወቅ? አንደኛ ኦሪጂናል ማኑስክሪፕት የለህም። ያሉ ማኑስክሪፕቶች እርስ በርሳቸው የሚጋጩ የሚፋጩ ናቸው። መጽሐፍ ቅዱስ የአምላክ ቃል ተብሎ ይታመናል፣ ማለትም አይሳሳትም። አንተ እጅ ያለው ግን እርስ በርሱ የሚፋለስ ስለሆነ መጽሐፉ ተበርዟል። እርስ በርሱ የሚጋጭ ከሆነ የሚላተም ከሆነ የሰው እጅ ገብቶበታል። ይኸውልህ መጽሐፍ ቅዱስ ትክክለኛ ነው ብዬ አምናለሁ። ገባህ? ትክክለኛ ነው ብዬ አምናለሁ። ለምንድን ነው የሚጋጨው ታዲያ? ነው አይደለም ካልከኝ ማለት ነው። አይደለም ካልከኝ ለምንድን ነው የሚጋጨው? ለምንድን ነው የሚጋጨው እኮ ስማኝ። ነው አይደለም ካልከኝ ኦሪጂናሉ ማሳየት አለብህ አንተ። ከዛ ተሰፍረኛለህ። ለመበረዙ አንዱ ማሳያ መጋጨቱ ነው። ምን ትላለህ? ኦኬ ይፋጫል መጽሐፉ እኮ እንደሚፋጭ ኦሪጂናል አምጥተህ አሳየኝ ነው። ላሳየህ። እጅ ላይ ያለው ይፋጫል። እጅ ላይ ያለው ይፋጫል። አንተ እጅ ላይ ያለው ኦሪጂናሉ ለምን አታሳየኝም? ለምንድን ነው አንተ እጅ ያለው ኦሪጂናሉ አይደለም? እሺ አንተ እጅ ያለው ኦሪጂናሉ አይደለም። ለአንተ ኦሪጂናል ነው ብያለሁ አይደለ? ይጋጫል። አይደለም ካልከኝ ደግሞ ኦሪጂናሉ አምጥተህ አሳየኝ። አንተ እጅ ያለው ይጋጫል። አንተ እጅ ያለው ይጋጫል። ያ ኦሪጂናል የምትለው ሽፍት አታስቀይር። እንግዲህ ወደ ሌላ ሽፍት አታድርግ። ላሳየህ እንደሚጋጭ አሳየኝ ያልኩህ። ኦሪጂናል መጽሐፍ ቅዱስ የለም። ስኮለሮቻችሁ ምንድን ነው የሚሉት መሰለህ? የአንተ ስኮለሮች ክርስቲያኖቹ ኦሪጂናል ለምን አታሳየኝም? ሌላ የለም። ጠፍተዋል። መጽሐፍ እዝራሳቱ ለምን አረጋገጥ? አንዴ ላሳየህ። ኦሪጂናል ዓለም ላይ የለም። በቃ ቆይ፣ ኦሪጂናል መጽሐፍ ቅዱስ ዓለም ላይ የለም። አንደኛ መበረዙን እንዴት አወቅን? ኦሪጂናል ካላነበብክ ከየት አመጣ? መበረዙን ያወቅ ነው ከጊዜ በኋላ የመጡ ቅጂዎች እርስ በርሳቸው ስለሚጋጩ፣ እርስ በርሳቸው ስለሚፋጩ፣ እንዲሁ ደግሞ አንዴ ተናግሮ አንዴ እዛ ቦታ ሄዶ ሀሳቡን ስለሚቀይር ራሷ ቤተ ክርስቲያን ተበርዟል ስላለች የቤተ ክርስቲያን አባቶች ይሄ መጽሐፍ እኮ ተበርዟል ብለው ስላመኑ ኧረ አሁን ከቤተ ክርስቲያን አምጣ ምናምን ብዬ ሽፍት እንድቀይር ነው። ኧረ ግድ የለም ኦሪጂናሉ አሳየኝ። ሲጠቀሙበት የነበሩ የቤተ ክርስቲያን አባቶች መጽሐፍ ቅዱስ ተበርዟል ብለው ነግረዋል። ኦሪጂናሉ መጽሐፍ አሳየኝ። መጽሐፍ ቅዱስ ነቢዩ መሐመድ በፊት መጽሐፍ ቅዱስ ላይ የአንተ የገዛ ምን መሰለህ መጽሐፍ ቅዱስን እጃችን ላይ ይዘው ያመጡልን የቤተ ክርስቲያን አባቶች ናቸው አይደለ? ኧረ ሽፍት አታስቀይር፣ ግድ የለም ናቸው አይደሉም? ወደ ሌላ አታርገው። እኔ ስለሱ ማውራት እነሱ ናቸው አይደሉም? መጽሐፍ ቅዱስን ያመጡልን ቸርች ፋዘሮች ናቸው አይደለ? አታስቀይረኝ። ይሄንን መልስልኝ መጀመሪያ። እያስቀየርኩ አይደለም። የቤተ ክርስቲያን መጽሐፉን እንደ መጽሐፍ ያመጡልን እነማን ናቸው? ወንድሜ ከነቢዩ መሐመድ በፊት እስልምና ነበረ ካልከኝ ሲጠቀሙበት የነበረ መጽሐፍ ኦሪጂናል እነማን ናቸው? ወዴት ነው ሽፍት የምታደርገው? ጥያቄ እንዴ መጽሐፉን ያመጡልን እነማን ናቸው? ኧረ እሱ ሌላ ታሪክ ነው። ቀይ እሱን እንነጋገር። ማን ነው እነማን ናቸው ያመጡልን እኮ ይህን መልስልኝ መጀመሪያ፣ ከዛ ወደዛ እንሄዳለን። እነማን ናቸው? በቃ ዝም በል በቃ አታውቅም። በቃ አንተ ለካ ዝም የምትለው ስለማታውቅ ነው። እኔ በደንብ ነው የማውቀው። አንተ መልስ ስለሌለ ነው እንደዛ የምታደርገው። እንዴ አታውቅም። እኔ ልንገር አይደለ? አታውቅም። ምክንያቱም አትመልስም፣ ዝም ነው የምትለው። ስለዚህ መጽሐፉን ያመጡልን የቤተ ክርስቲያን አባቶች መጽሐፉ ተበርዘዋል፣ ተጨምሮበታል፣ ተቀንሰዋል፣ ድምጥማጡ ጠፍቷል ነው ያሉት። ማስረጃ ኦሪጂናሉ
ያልተበረዘ ራሳቸው ኦሪጂናል የለም ያሉት ኮፒዎች ተበርዘዋል። ኦሪጂናል የለም ያሉት ኮፒዎች ተበርዘዋል። ኧረ በስመ አብ በጣም ኦሪጂናሉ ጠፍተዋል፣ ያሉት ኮፒዎች ተበርዘዋል። ማስረጃ ሳላህ ኦሪጂናሉ ጠፍተዋል፣ ያሉት ኮፒዎች ደግሞ ተበርዘዋል። አትውጣ፣ ተመለስ፣ አትውጣ። ለምን ትወጣለህ? መልሱት፣ ካስወጣችሁት መልሱት። እራሱ ካወጣ ተውት። ቀጥል ኢምራን። ከወጣ ምን ማለት ከወጣ ወጣ ነው። ሀሳቡን መሰላችሁ ጀማ። ይሄ ሳላህ ይሄ ምን ሆነ እዚህ ቀር ይሄ ትክክል ነው አይደለም? ምር አይነበብም። ይሄ ነበብ አንተ አታነበብ። ትክክል አይደለም። ይሄ መጽሐፍ ሙሉ ነው አይደለም? የጎደላል የለም፣ የጎደላል የለም፣ የጎደላል አንድ ናቀኝ የጎደለ መውል እንደዚህ ሊያምጠና ሳይ እንደዚህ ታምጠና ሳይ ለመኖሩ ሲጀመር እንደዛ ያልጎደለ ካለማ ከመሰረቱ ጎደለ ለምን እንላለን? ያ ጀማ እሱ ሀሳቡ እሱ ነው። እሺ እኛ ሙግታችን ምንድን ነው? የነቢያት መጽሐፍ ተበርዘዋል፣ በርዘውታል ነው። ኦሪጂናሉ ቢኖርማ ሚስተር ኢምራን ወይም ሳላህ ጋር መጽሐፉ ቢኖርም ምንድን ነው የምናደርገው? እናመጣና እናንተ ጋር ያለ መጽሐፍ ተበርዘዋል፣ አሁን ያለው ግን ትክክለኛ ብለን የኛ ሰጣቸው ነበር። ግን እኛ ሙግታችን መጽሐፉ አለ ሳይሆን መጽሐፉ የለም ተበርዟል ነው ያለው። ስጀመር ያጀማ ሙግት የሚያውቀው ሳላህ ተበርዟል እያለው ኦሪጂናል አምጣ ይባላል እንዴ? ሙቷል እያለው አያል ሞት አምጣ ይላል። ሙቷል ማለት እኮ ነው ኢምራን፣ እንደዚህ እኮ ነው። ከበደ ሞቷል እና ተቀብረዋል። አሁን ምንድን ነው ብለህ እኔ ከበደ ሞቷል ካልክ ኢምራን ያልሞተውን ከበደ አምጣ። የሆነ ሰውዬ ሞቷል ነው የተቀበረ ሰውዬ፣ እሱ ሰውዬ ሞቷል ካልከኝ ያልሞተውን አምጣ ማለት ነው። ያልሞተው ካለማ ሞቷል ለምን እንላለን? ሞቶ ስለበሰበሰ ነው ሞተ ያልነው። ስለዚህ የሞተውን ሰውዬ ሞተ ለመባድ ያልሞተውን አምጣና ከዛ ሞተ ላለው እዛ ጋ ሬሳ ነው ሰውዬው ሸጥተዋል። ስለዚህ እኛ ሞታ እያል ያልሞተውን አምጣ እንዴት ትላለህ? ያልሞተው ካለማ ሞታ ለምን እንላለን?